የምኖርብን ፈተና ላንድ ሎክድ መሆናችን ነው። ዙሪያችን እንትን ወደብ አለመኖሩ እንደ ሀገር ያ እንደ ከፍተኛ ተግዳሮት የምታይበት ሁኔታ አለ። ለምንድነው እውነታውን ለማውራት ይሄን ያህል ህዝብ ይዛ ላንድ ሎክድ የሆነች ሀገር የለችም በዓለም ላይ ወደብ የሌላት ሀገር የለችም። ኢትዮጵያ ብቸኛ ሀገር ናት። ወደ 120 130 ሚሊዮን የሚያክል ህዝብ ይዛ ይሄንን እየቀለበች እየመገበች ያለች ሀገር ኢትዮጵያ ብቻ ነችና ይሄንን በጣም አስቸጋሪ ነው። በዛው ልክ ወደብ የሌላቸው ሀገራት ያደጉ ሀገራት በጣም ጥቂት ናቸው። ወደብ ሳይኖራቸው ያደጉ ያም አሁን እንደምሳሌ የሚወሰደው ስዊዘርላንድ ነው። ስዊዘርላንድ ወደብ የላትም፣ አውሮፓ ውስጥ ነው የምትገኘው። ቢያንስ ካደጉ ሀገራት ተርታ የምትሰለፍ ሀገር ነች። ግን ያም ምንድነው ዙሪያው የሀገር ቆዳ ስፋቱ ያለችበት አካባቢው ሁኔታው አመቺ ስለሆነ ነው። አውሮፓ መሀል ስለምትገኝ ነው። ወደብ ሳይኖራት ያን ያህል እድገት ልታስመዘግብ የቻለችው። ኦን አዘር ሳይድ ግን ይሄን ያህል ህዝብ ይዛ ይሄን ያህል ቆዳ ስፋት ኖሮ ያደገ ሀገር የለም። እንደ ኢትዮጵያ እጅግ ፈታኝ ነው። በጣም ፈታኝና ፈተና ነውና መንግስታችንም እያደረገ ያለው ርብርብ በጣም የሚደነቅና ሰፖርት ሊደረግ የሚገባ ነው። ያው በዚህ አጋጣሚ የወደብ ጥያቄው ተገቢና ትክክለኛ ነው። በትክክለኛ ጊዜ ላይ የተነሳ ጥያቄ ነው ማለት ነው። ትክክለኛ ጥያቄ ነው። በተለይ ሰላማዊ በሆነ መንገድ ይሄ ወደብ የሚገኝበት ሁኔታ ከተገኘ በጣም የሚደገፍ ነው። አይዲያው መነሳቱ ራሱ ትልቅ ነገር ነው። ምክንያቱም ጠቅላይ ሚኒስትራችን ባለፈው እንዳነሱ ስብሰባ ላይ ይሄኛው ትውልድ ማሳካት ባይችል ራሱ የሚቀጥለው ትውልድ ሊያሳካው ስለሚችል ይሄ አስፈላጊነቱ ተቆልፎ የቀረው ነገር እንደዚህ እንደ ችግር መታየቱ ራሱ ችግሩን ካወቀን ሶሉሽን ልናገኝ ወይም ልንፈልግለት ስለምንችል ይሄ አይዲያው ራሱ መነሳቱ በጣም ትልቅ ነገር ነው። ስለዚህ እኛም መደገፍ አለብን። በዚህ ዜጋውም ይሄ ሁኔታው የሚሳካበትን ሁኔታ የግድ ያስፈልጋል። ለምንድነው እንደ ምሳሌ መውሰድ የሚቻለው? አሁን ለምሳሌ ጅቡቲ እኛ የምንጠቀመው ወደብ ጅቡቲ ላይ ያለው ወደብ ነው። በአመት ከ1 ቢሊዮን ዶላር በላይ ነው ወጪ የሚደረገው ለዛ ወደብ ብቻ ማለት ነው። ይሄ ክራው ክፍያው ብቻ ከዛ በላይ ነው። በጣም ከፍተኛ ነው ጫናው። ስለዚህ ይሄንን ገንዘብ ወደ ልማት አዙረን ብንጠቀም ኖሮ ምን ያህል ገቢ ማግኘት ወይ ማመንጨት እንደሚቻልበት መገመት ይቻላልና ይሄ ጫናው ከፍተኛ ስለሆነ